በማህበራዊ ሚዲያ ሀገራዊ አጀንዳ ሲነሱ ህዝብ በሙሉ ፍትህ ፍትህ እያለ ይጮሃል። ፖሊስም እርምጃውን ወስዶ ተጠርጣሪን ሲይዝ ሁሉም ተመስገን ብሎ ይቀመጣል። ግን ብዙም ሳይቆይ ማንነቱ የማይታወቅ ሰው ብቅ ይላል። እኔ በእከሌ ዘመድ ነኝ፣ ምስኪን ነው፣ ምናምን የለውም እኛ እያለን በሚገርም ለዛና በቅልጥፍና ይናገራል። ህዝቡ ነገሮችን ቶሎ የሚረሳ ሾርት ሜሞሪ በመሆኑ ወዲያውኑ አቋሙን ይለውጣል። ቅድም ፍትህ ይጠይቃል የነበረው ህዝብ አሁን ደግሞ እረሱ ስሙት ይላል። አዎ የገለቴ ባል በጣም ምስኪን ነው። ከገለቴ የወሰደው ገንዘብ ሀብትን በራሱ ስም ሳይሆን በጓደኞቹ በሌሎቹ ሰው ስም አስቀምጧል። ሞኝ ነው። በሱ በግፍ የወሰደውን ሀብትና ንብረት በስሙ የሚያስቀምጠው። ገለቴ በሩጫ ብቻ አሸነፈች። በሚሊዮን ዶላር የሚቆጠር ገንዘብ ነው። በብር ሲሰላም ደግሞ በመጠኑ እጅግ በጣም ብዙ ነው። ለዘመናት ስታለቅስ አንድም ቀን ወጥቶ ያልተናገረ ሰው ዛሬ ምን ሊያገኝ ነው? ለዘመናት ሲያሰቃይ የነበረው ሰው ባለትዳር ነበሩ። እነሱ መሃል አትግቡ ይላል። እውነቱ ግን ገለቴ የሚያውቃት ሰው አለ። እሷ እኮ ታላቅ አትሌት፣ ክብር ዝና ያላት ሴት ናት። በዚህ ደረጃ ባትጎዷትስ ኖሮ ክብሯን ዝናዋን ትታ ለኢትዮጵያ ሕዝብ እንደዛ እያለቀሰች ፍረዱኝ ትል ነበረ። ምርመራው በደንብ ተጠናክሮ ሀብት ንብረቷ በማን ስም እንደተመዘገበ ማን ያውቃል? የለፈችበት ገንዘብ ከሀገር አሽትተው ይሆናል። ይህንን የሚናገረው ሰው እጁ ካለበትስ? ፍትህ ለገለቴ ይቀጥላል።